ሰላም የዋካቲው ቤተሰቦች፣ ባለፈው ስለ እውነተኛ ፍቅር ያወራነው ቪዲዮ አይታችሁ ለሰጣችሁኝ አስተያየትና ፍቅር ከልብ አመሰግናለሁ። ባለፈው ፍቅር ስሜት ሳይሆን ውሳኔ መሆኑ በትዕግሥት እንደሚጀመርና በመሥዋዕትነት እንደሚለካ ተነጋግረን ነበር። ዛሬ ደግሞ የዛን የቀጠለውን እጅግ ወሳኝ ክፍል ይዤላችሁ መጥቻለሁ። ፍቅር ብቻውን በቂ ነውን? ወይስ ፍቅር በፈተና ውስጥ ማለፍ አለበት? ዛሬ ይህንን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። አንደኛ፣ ፍቅር በፈተና ውስጥ ሲገባ። እውነተኛ ፍቅር ፈተናን ያልፋል እንጂ በፈተና ጊዜ አይሸሽም። ብዙዎች ፍቅር ሲጀመር ሮማንቲክ በሆነውና ሁሉም ነገር በቀናበት ሰዓት ላይ ብቻ ያተኩራሉ። ነገር ግን የፍቅር ትክክለኛ መለኪያው የሚታወቀው ማዕበል ሲነሳ ነው። በመጽሐፍ ቅዱስ ላይ እውነተኛ ፍቅርን ስንመለከት ሩትና ናኦሚ ወይም ደግሞ ኦሆም ሩትና እህቷን እናያለን። መከራ ሲመጣ፣ የቤተሰብ ሀብት ሲጠፋ ሩት ከአማቷ ጋር ለመጽናት ወሰነች። ዛሬ በግንኙነታችን ውስጥ ትንሽ የገንዘብ እጥረት፣ የሕይወት ጫና ወይም የጤና መታወክ ሲመጣ ወዲያው የምንሰባበር ከሆነ የገነባነው ቤት በአሸዋ ላይ እንደተሠራ ቤት ቀላል ነፋስ ሊያፈርሰው ይችላል። ፍቅር በችግር ጊዜ እጅ ለእጅ መያያዝ እንጂ መራራቅ አይደለም። ሁለተኛ፣ ይቅርታና መተላለፍ። ይቅርታ የሌለው ፍቅር መርዝ እንደ ጠጣ ተክል በጊዜ ሂደት ይሞታል። በግንኙነት ውስጥ ስህተት የማይሠራ ማንም የለም። ሁላችንም የተለያየ ድክመት አለብን። ነገር ግን ችግሩ ያለው ስህተት መሥራቱ ላይ ሳይሆን ስህተቱን ይቅር ብሎ አብሮ መጓዝ ባለመቻላችን ላይ ነው። ጌታችን ኢየሱስ ክርስቶስ 70 ሰዓት 7 ጊዜ ይቅር በሉ አለን። ይህ ማለት ስህተትን መቁጠር መተው ማለት ነው። ዛሬ ባልደረባ ወይም የምታፈቅረው ሰው ሲሳሳት እኔ እንዳልተሳሳትኩ አስብ ከማለት ይልቅ ስህተቱን በይቅርታ ሸፍነ ወደፊት መራመድ ከቻልክ ያኔ ግንኙነታቸው የማይበጠስ ገመድ ይኖረዋል። ኩራት የፍቅር ጠላት ነው። ይቅርታ ግን የፍቅር ሕይወት ነው። ሦስተኛ፣ እርስ በርስ መከባበር። ፍቅር ባለበት ቦታ ክብር አለ። ክብር በሌለበት ቦታ ግን ፍቅር ሊኖር አይችልም። ብዙ ጊዜ ሰዎች እወድሃለሁ ይላሉ፣ ነገር ግን አያከብሩም። ድምፃቸውን ከፍ አድርገው ያወራሉ፣ በሰው ፊት ያዋርዳሉ፣ ሐሳባቸውን ይንቃሉ። ፍቅር ማለት መውደድ ብቻ ሳይሆን ማክበርም ጭምር ነው። መጽሐፍ ቅዱስ በተለይ በኤፌሶን መልእክት ላይ ባልና ሚስት እርስ በርሳቸው እንዲከባበሩ ያስተምረናል። ክብር ማለት አንዱ ሌላውን እንደሚያስፈልገው ማመን፣ ሐሳቡን መቀበልና በሰው ፊትም ሆነ በግል ስሙን መጠበቅ ነው። ክብር ሲኖር ፍቅር ራሱን ችሎ ያብባል። ወዳጆቼ፣ ፍቅር ቀላል ቃል አይደለም። ኃላፊነት ነው፣ ውሳኔ ነው፣ መሥዋዕትነት ነው፣ ይቅርታ ነው፣ ክብርም ነው። እስቲ ዛሬ እናንተን ጠይቃችሁ፣ በግንኙነት ውስጥ ከፍቅርና ከይቅርታ የትኛው ይከብደኛል ይላሉ? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው አስደናቂ ቪዲዮ እስክንገናኝ ቸር ያቆየን።